ብጠላውም ምንም ነገር ብለው ስጦታ አይናቅም በአንደኛ ደረጃ። ስለዚህ ከፍቼ እንዳየው ከፈለሽ ከፍቼ ሊው ግን ደግሞ ልመልስልሽ ምናልባት አይቼው ብቻ ልደሰት እችላለሁ ግን ደግሞ ይዤው ልሄድ አልፈልግም ምክንያቱም አንቺን የሚያስታውስ ነገር ስለማያስፈልግ ማለት ነው ህይወታችን ላይ ምንም የማያስፈልግ ማርቲ ማንተ አብይ መክፈት ፈልገው ነው ማለት ፍላጎቱ አለከኝ ስጦታ ከፍቶ የማየት አይ ምናልባት ሊቀበላት አልችልም ግን ደግሞ ስጦታውም ይዤ ልሄድ አልችልም ምናልባት ከፍተ ብቻ ያው እያለችኝ ስለሆነ ሶሊ እርግጡ ልንገርሽ አንቺን የሚያስከፋሽ ወይም ደግሞ እኔ ለአቤል መስጠቴ የሚያስደብር ነገር ምንም ነገር የለም አንድ ከሚያከብርህና ከሚወድክ ሰው ነው ይሄ ስጦታ የተሰጠ አንተም ደግሞ በጣም የምትወደውና የምትፈልገው ስጦታ ነው እኔን ማስታወስ አይጠበቅብህም የምትወደው ነገር ስለሆነ የምትወደውን ነገር ብቻ እያየ እንድትኖር እንጂ እኔ እንድታስታውሰኝ ወይም ደግሞ ስለኔ እንድታስብ አይደለም ይሄን ነገር እያደረኩ ያለው ታቢ ልከፍተው ከፈልሽ ከፍቼ እንዳዩ ከፈልሽ ከፍቼ ያዋለው አለበለዚያ ግን አይ አቤል ቆይ ስማኝ በቃ አሁን ማርቶ አንዴ ከዚህ በፊት በነበራችሁ ነገር እንኳን እያሰርሽው እኔ ነግርሻለሁ ደጋግሜ አይደለ በስጦታ እንድታስዩ አልፈልግም ሲጀመር እኔን የመሰለ ሰው ከፈጣሪ ተሰጥቷል እንደዚህ አይነት ስጦታም አያስፈልገውም አቤል ስለዚህ ይሄ ስጦታ ስለማያስፈልግ እኔ ማያስፈልገኝ ቢያንስ እሺ እኔንም ተረዳኝ አቤል እኔ ምን ማያስፈልገኝም ማርቲ እኔ ስጦታ አያስፈልገኝም በቃ እንዳለችው ከፈጣሪ እና ያለውን ነገር ትረዳኛለህ ቢያንስ ነኝ ከፈጣሪ ትልቅ ስጦታ ተሰጥቶኛል ሶሊኒ መሰለ ፈጣሪ ሰጥቶኛል ስለዚህ ይሄ ስጦታ አያስፈልገኝም በጣም አመሰግናለሁ ለኔ አስበሽ እንደዚህ በማድረግሽ እና ደግሞ ስጦታ አይናከም አልቀበልህም አቤል ላንተ ነው አይደል የገዛሁት ይኸውና ካልወደድኩ እኮ ትመልስልኛለህ ብያለሁ እኔ ስጦታ ምንም ቢሆን ማለት ነው ልወደው ይችላል ግን ደግሞ አንቺን የሚያስታውስ ነገር ከሆነ ምን ችግር አለበት አንቺን የሚያስታውስ ነገር እኔ አልፈልግም ማርቲ በቃ አሁን እኮ ያለቀ ነገር ነው አይደል በሶሊያና ፊት ደግሞ ስጦታ ትሰጨኛለሽ አቤል ብቻን ነበር የጠራው ለዛ ነው ብቻን የጠራው እኛን ሂድ በጣም እናመሰግናለን አቤል ይሄን አልቀበልም ይሄ እኮ አንቺ ስጦታ ነው እኔ ምን ያደርግልኛል እኔ ምን ማያስፈልገኝ ስለሚያስፈልግ ነው አቤል አሁንም እየሰጠውክ ያለሁት እሺ እኔ አያስፈልገኝም እያልኩሽ ነው ማልፈልገው ነገር ደግሞ አቤል እኔ ምንም ማያስፈልግ ማየትም ማያስፈልገው ማለት አንዴ ምትረጂኝ ሶሊኒ ቢያንስ እኔ ተረዳኝና አቤል አንዴ ከፍተህ ወይም አንዴ ብቻችንን እናውራ ምንም የምናወራው ነገር የለም በቃ አንቺ አንዴ ወይ በጣም እናመሰግናለን እሺ የምሬን ነው በስጦታው በጣም እናመሰግናለን ግን ይቅርታ አልቀበልም ስላልሽኝ ነው ማሪ ላይ ያስቀመጥኩት ምትቀበይኝ ከሆነ እንጂ ማርቲን ይሄ እኮ የራስ ስጦታ ነው ለምንድን ነው የማትቀበይው እሱን ብዬ ደስተናው በውጣው ረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችዬ አልችልም ሌላ ሰው መልመድ